አንዳንዴ ህይወታችሁን የምትኖሩት ሌሎች እናንተን በሚያዩበት መነጽር እንጂ በራሳችሁ መንገድ እንዳልሆነ አስተውላችሁ ታውቃላችሁ? ቃላቶቻችሁን ተጠንቅቃችሁ ትመርጣላችሁ። ስሜታችሁን ታስተካክላላችሁ። እንዲሁም ሌሎች በምን አይነት መንገድ ሪያክት ሊያደርጉ ይችላሉ ከሚለው ተነስታችሁ እርምጃዎቻችሁን ትለካላችሁ። ህይወት ኖርማል ብትመስልም እንኳን የሆነ ዝም ያለ ክፍላችሁ ወደፊት ከመራመዱ አስቀድሞ የሰዎችን ማረጋገጫ ይፈልጋል። ካርል ዩንግ እንደሚያነሳው ከሆነ ሰዎች በዚህ መንገድ መኖር ሲሰለቻቸው የሆነ የሚመጣ ቅጽበት አለ ይላል። ይህ ውድቀትን መሰልቸት አይደለም፣ ነገር ግን ሁሌም ራሳችሁን ውጫዊ በሆኑ ስታንዳርዶች መለካትን መሰልቸት ነው። ያ ቅጽበት አቅጣጫን መሳት አይደለም፣ ይልቁኑ ወደ ራሳችሁ የምትመለሱበትን ምልክት የምታገኙበት ነው። ይሄ ጉዞ ዓለምን ችላ ስለማለት ወይም ደግሞ ራሳችሁን ከሌሎች ስለመለየት አይደለም። ይልቁኑ ይሄ ጉዞ ማዕከላችሁን የሌሎች ማረጋገጫ ከመፈለግ ወደ ውስጣዊ መረዳት ስለማዞር ነው። አንዳንዴ ውጪ ላይ የፈለጋችሁት ያላችሁት ነገር ሁሌም ዝም ባለ ስፍራ እናንተ ውስጥ ተቀምጦ ነበር። ብዙ ሰዎች ዋጋቸው ሌሎች ለነሱ ምን አይነት ምላሽን ይሰጣሉ በሚለው ላይ ጥገኛ የሚሆንበት መስመር ውስጥ ያልፋሉ። ምስጋና ሙሉ ቀናቸውን ከፍ ሊያደርግላቸው ይችላል። ዝምታና ትችት ደግሞ ጥልቅ የሆነ መጠራጠርን ይፈጥርባቸዋል። ቀስ እያለ ከውስጣዊ እርጋታቸው ጋር ያላቸውን ኮኔክሽን እያጡት ይመጣሉ። ካርል ዩንግ እንደሚለው ከሆነ ሰዎች ሌሎች የነሱን ዋጋ እንዲወስኑ ከፈቀዱ ሳይኮሎጂካል የሆነው ህይወታቸው ላይ ያላቸውን ስልጣን ያጡታል። ይሄ ማህበረሰቡ ስለተሳሳተ አይደለም፣ ነገር ግን ያ የሚሆንበት ምክንያት ማንነታቸውን ሌሎች እንዲቆጣጠሩት በማድረጋቸው ነው። የህይወት ውሳኔዎቻቸው በውስጣዊ እውነታ ሳይሆን በተቀባይነት እየሆነ ይመጣል ማለት ነው። እውቅና የማግኘት ጉጉትና ፍላጎት ተፈጥሯዊ ነው። የሰው ልጅ እድገትም አንድ አካል ነው። አንድ ሰው ውስጣዊ ማንነቱን ጠንካራ አድርጎ ካልገነባ ውጫዊው ዓለም ስለነሱ የሚያንጸባርቅበትን ማንነት ነው ተላብሶ የሚኖረው። ልክ በጫካ ውስጥ ያለ ኮምፓስ እንደመራመድ ሁሉ የጠፉ አይነት ስሜት እንዳይሰማቸው ብዙሃኑን ይከተላሉ። ከጊዜ በኋላ ይሄ ነገር ካርል ዩንግ አሊኔሽን እያለ የሚጠራው ነገር እንዲከሰት ያደርጋል። አሊኔሽን የምንለው ነገር የሚከሰተው ከእውነተኛ ማንነታችሁ በብዙ ርቀት ላይ ሆናችሁ ስትኖሩና ስኬታማና አስፈላጊ ሰው መስላችሁ ስትቀርቡ ነው። ምክንያታዊ ምርጫዎችን ትመርጣላችሁ። ያ ደግሞ ቀስ እያለ ወደ ባዶነትና ኮኔክሽንን ወደ ማጣት ስሜት ይመራችኋል። ሰዎች ምናልባትም ሌሎችን ያስደስታል፣ ያስደንቃል ብለው የሚያምኑትን የሥራ ህይወትን፣ ላይፍ ስታይልን ወይም ደግሞ ግብን ሊመርጡ ይችላሉ። እያንዳንዱ ውሳኔ ሎጂካል ይመስላል። ሆኖም የሆነ ነገር ውስጣችሁ የመዛል ስሜትን መፍጠር ይጀምራል። ይሄ ዝም ያለ ያለመመቸት ስሜት ውድቀት አይደለም፣ ነገር ግን ያ ችላ ካላችሁት እናንተነት የመጣ የመሰማት ጥያቄ ነው። ሌላኛው ማንነትን ቅርጽ የሚያስይዘው ከፍ ያለ ኃይል ደግሞ ፐርሶና የምንለው ነገር ነው። ፐርሶና ማለት ሰዎች ተቀባይነትን ለማግኘት፣ ለመላመድ፣ የሆነ ቦታን ለመቀበልና ችላ መባልን፣ መገፋትን ለማስወገድ ሲሉ የሚለብሱት ማህበራዊ ጭንብል ነው። ይሄ ነገር ለኮሚኒኬሽን ሊረዳ ይችላል፣ ነገር ግን እውነተኛ ማንነታችሁን ሲተካ በጣም አደገኛ ነገር ነው። ፐርሶና ሰዎች በማህበራዊ እይታ ሰርቫይቭ እንዲያደርጉ ሊያግዛቸው ይችላል፣ ነገር ግን በፍጹም ህይወታቸውን ትርጉም አይሰጥላቸው። አንድ ሰው ዋጋ እንዳለው እንዲሰማው በዚህ ጭንብል ላይ ጥገኛ ከሆነ እድሜውን የሚፈጀው ያንን ምስል ለማስተካከል በመጋጋጥ ውስጥ ነው። ይሄ ምስል አብዝቶ በያዘው ቁጥር በዛው ልክ ከእውነተኛነትም እየራቀ ይመጣል። መተቸትን መፍራት ቀስ እያለ ፐርሶና ያልነውን ነገር ወደ እስር ቤት እየቀየረው ይመጣል። መጀመሪያ ላይ ሰዎች ትችት ወይም ግጭትን ለማስወገድ ባህሪያቸውን አጀስት ያደርጋሉ። በኋላ ላይ ደግሞ ተቀባይነትን ማጣት ስለሚፈሩ በተለየ መንገድ አክት ያደርጋሉ።
አንድ ሰው ሙሉ ለሙሉ ከፐርሶና ጋር መገለጥ ከጀመረ ውስጣዊ እውነቱን ሳይሆን ትወናና ማስመሰል የሚዘውረውን ህይወት ነው የሚኖረው ማለት ነው። የተረጋጋና ትክክል እንደሆነ እንዲሰማው ሙገሳና ውዳሴ ሊፈልግ ይችላል። ይሄ ደግሞ ከሰዎች ማረጋገጫና እውቅና ከማግኘት ጋር ዝም ያለ ሱስ ውስጥ ይከቷል። ብዙ ሰዎች ከነገሮች ጋር በጥልቀት የተላመዱና ስኬታማ መስለው ይቀርባሉ። ነገር ግን ብቻቸውን ሲሆኑና በእውነተኛ አይን ራሳቸውን ሲመለከቱ እንደከሰሙ ነው የሚሰማቸው። የምርም ኢንጆይ የሚያደርጉት ወይም ደግሞ የሚያስደስታቸው ነገር ምን እንደሆነ ላያውቁት ሁላ ይችላሉ። ጭንቀት የሚያድገው ከውድቀት አይደለም፣ ነገር ግን ያንን ጭንብል ለማውለቅ ሴፍ የሆነ ቦታን ካለማግኘት ውስጥ ነው የሚያድገው። ፐርሶናን መተው ወይም ደግሞ እንዲሄድ መፍቀድ ማህበራዊ ድርሻዎችን ችላ ማለት አይደለም። ይልቁኑ የትኛው ባህሪ ከእውነተኛነት የትኛው ደግሞ ተቀባይነትን ለማግኘት ብቻ እንደሚመጣ ለይቶ የመረዳት አቅምን መማር ማለት ነው። ትንንሽ የሚባሉ የታማኝነት ቅጽበቶች እንኳ ውስጣዊ ባላንሳችሁን መልሰው ማምጣት ይጀምራሉ። ሰዎች ፐርሶና ያለውን ነገር ሲያጡ ንጽጽር ደግሞ ቀጣዩ ፈተናቸው እየሆነ ይመጣል። ስኬትን፣ ሂደትን ወይም ዋጋቸውን ለመለካት የራሳቸውን እውነታ ሳይሆን ሌሎችን ይመለከታሉ። ይህንን ካለመረዳት ደግሞ ሲጀመርም ለነሱ ዲዛይን ወዳልተደረገ ውድድር ውስጥ ይገባሉ። ካርል ዩንግ እንደሚለው ከሆነ እያንዳንዱ ግለሰብ የተለየ ሳይኮሎጂካል መስመርን ወይም ደግሞ ሪትምን ነው የሚከተለው። ማህበረሰቡ በሆነ ተወስኖ በተቀመጠ እድሜ ሰዎች የሆነ ስኬት ላይ እንዲደርሱ ሁሉም የሚጋራውን እቅድ ያጸድቃል። ግለሰቦች እነዛን እቅድና የጊዜ ሰሌዳዎችን በጭፍን ሲከተሉ ከተፈጥሯዊ እድገታቸው ጋር ያላቸውን ኮኔክሽን ያጣሉ። ንጽጽር ከቅናትና በራስ ካለማመን በላይ ነው። የግል እድገታችሁንና እናንተነታችሁን በድብቅ ዝቅ የሚያደርግና የሚቃወም ነው። ሁሌም ቢሆን ወደ ኋላ እንደቀራችሁ ወይም ደግሞ ብቁ እንዳልሆናችሁ ባመናችሁ ቁጥር የገዛ ህይወታችሁን ፕሮሰስ ነው ሪጀክት የምታደርጉት። በንጽጽር ውስጥ መኖር በህይወት አቅጣጫ ላይ ሳይሆን በፍጥነት ላይ ያተኮሩ ኢነርጂን ማባከን። ሰዎች አብዝተው ራሳቸውን እየገፉ ከእውነተኛ መዳረሻቸው ይርቃሉ። በመጨረሻም ድካምና መዛል ሙሉነትን ይተካዋል። ምክንያቱም ውድድሩ ሲጀመርም ለነሱ የሚገባን ነበር። ከንጽጽር መውጣት ግላዊ የሆነው ሪትም ተመልሶ እንዲመጣ ያግዛል። ከዛ ስኬት ደግሞ ማህበረሰቡ ከናንተ ምን ይጠብቃል በሚለው ሳይሆን ከውስጣዊ ዋጋችሁ ጋር ምን ያክል አንድ መስመር ላይ ናችሁ በሚለው የሚመዘን ይሆናል። ህይወት ቀለል ያለች ትሆናለች። ሁሉም ነገር ቀላል ወደ መሆን ተሻግሮ እኮ አይደለም፣ ይልቁኑ ሁሉም ነገር የበለጠ ግልጽና ታማኝ እየሆነ ስለሚመጣ ነው። ንጽጽርን ከተዋችሁት በኋላ ራሱ ብዙ ጊዜ የመተቸት ፍርሃት አብሯችሁ ይቆያል። አንዲት እይታ፣ የሆነ ሰው ኮሜንት ወይም ደግሞ አንዳች ዝምታ አሁንም ጭንቀት ሊፈጥርባችሁ ይችላል። ካርል ዩንግ ይሄ ፍርሃት ብዙ ጊዜ የሚመጣው ከእውነታ ሳይሆን ከነጸብራቅ ነው በማለት ይገልጠዋል። ይሄ ማንጸባረቅ የምንለው ነገር የሚመጣው ሰዎች ፍርሃትና መጠራጠራቸውን ከሌሎች ሲደብቁ ነው። ሌሎች እንደሚተቿቸው ነው የሚያምኑት፣ ነገር ግን እውነተኛው ትችት የሚመጣው ከራሳቸው ከውስጣቸው ነው። ዓለም የሚያታልላቸው ነው የሚመስላቸው፣ ምክንያቱም ያልተቀበሉትን ውስጣዊ እምነታቸውን ነው የሚያንጸባርቀው። አንድ ሰው ውስጣዊ መጠራጠሩን በታማኝነት ሲጋፈጠው የሆነ ነገር ይለወጣል። ውጫዊ ትችት ኃይሉን ያጣል፣ ምክንያቱም ድብቅ የስሜት ሸክምን የሚሸከምበት ሂደት አክትሞለታል። ኮንፊደንስ ሰዎች ከሚሰጡት ማረጋገጫ ሳይሆን ለራስ ካለ ውስጣዊ ምስል ማደግ ይጀምራል። ሌላኛው ወደ ራስ በመመለስ ውስጥ ወሳኙ ምዕራፍ ደግሞ በብቸኝነት ውስጥ ነው የሚካተተው። ብቸኝነት ብዙ ጊዜ እንደ ውድቀት የሚቆጥሩት ብዙዎች ናቸው። ካርል ዩንግ ብቸኝነትን ውስጣዊ ድምጽ በመጨረሻም እንደሚሰማበት ስፍራ አድርጎ ነው የሚመለከተው።
ተከታታይ የሆነ ቁርጠኝነትና ቢዚ መሆን ብዙ ጊዜ ጥልቅ የሆኑ የስሜት እውነታዎችን ይደብቃል። ሕይወት ዝም ያለች ስትሆን ጥያቄዎች ችላ መባልና ስሜቶችን መምጣት ይጀምራሉ። ታዲያ ይሄ ምቾት የማይሰጥ ሊሆን ይችላል፣ ነገር ግን መፈወስና ራስን በድጋሚ ማግኘትም እንዲጀምሩ ማድረግ ይችላል። ብቸኝነት ልክ የተረጋጋ ውሃ እንደሚያንጸባርቀው ሁሉ ግልጽነትን ይፈጥራል። ጩኸትና ወካታ ሲጠፉ ጥልቅ የሆኑ የማንነት መስመሮች በአንድ ይገመዳሉ። ዝምታ እውነትን አይፈጥርም፣ ነገር ግን እውነታ የሚታይ እንዲሆን ይፈቅድለታል። እውነተኛ የሆነ ብቸኝነት ሪሌሽኖችን የሚያጠፋ ሳይሆን የበለጠ የሚያጠነክራቸው። ሰዎች ማንነታቸውን ለመያዝ በእነዛ ነገሮች ላይ ጥገኛ መሆን ሲያቆሙ በትልቅ ፕሬዘንስና መረጋጋት ውስጥ ወደ ሪሌሽን ይመለሳሉ። ከፍላጎት ሳይሆን ከእውነተኛነት ተነስተው ኮኔክት ያደርጋሉ። ከዚህ መሰረት ግለሰቦች ዲሲፕሊን የሞላው ውስጣዊ ህይወትን መገንባት ይጀምራሉ። ይሄ ዲሲፕሊን ስለ ውድድር ወይም ደግሞ የሆነ ነገርን ስለማግኘት አይደለም፣ ነገር ግን ሂደትን ስላለማቋረጥና ስለ ውስጣዊ ቁርጠኝነት ነው። በውጫዊ ማረጋገጫ የሚመሩ ተግባራት በፍጥነት የስሜት ፍትጊያና አለመርጋትን ነው የሚፈጥሩት። በግላዊ ትርጉም የሚመሩ ተግባሮች ደግሞ የሚቆይ መነሳሳትና ግልጽነትን ነው የሚፈጥሩት። ውስጣዊ ዲሲፕሊን የሚያድገው በየቀኑ በዝምታ ውስጥ በሚተገበሩ ትንንሽ ቁርጠኝነቶች ውስጥ ነው። ይህ አይነቱ ዲሲፕሊን ብዙ ጊዜ ብቸኛ እንደሆናችሁ እንዲሰማችሁ ነው የሚያደርገው፣ ምክንያቱም ወዲያው የሚመጣ እውቅናን አይሰጣችሁ። እድገት ዝም ያለና ቀስ እያለ በሂደትም ይመጣል። እያንዳንዱ ለራሳችሁ የምትሰጡት ትንንሽ ቃል ኪዳን ውስጣዊ መረጋጋትን ያጠነክራል። በመጨረሻም ኢነርጂ ውጫዊ ማረጋገጫን ከመፈለግ ውስጥ ይወጣል። ሰዎች ዋጋ እንዳላቸው እንዲሰማቸው የሌሎች ሙገሳ ላይ ጥገኛ መሆን ያቆማሉ። የሰዎች ማረጋገጫ አስፈላጊነቱ ሲያበቃ የስሜት ህይወታችሁ የተረጋጋና የበለጠ ሚዛኑን የጠበቀ ይሆናል። ሙገሳና አድናቆትን ልትቀበሉ ትችላላችሁ፣ ነገር ግን እንደ ቀድሞ በተለየ ጉጉት አይደለም። ውስጣችሁ ምንም ሳይረበሽ ትችትን መቀበል ትጀምራላችሁ። ይሄ ምዕራፍ ጥልቅ የሆነ የሳይኮሎጂ ብስለትን ነው የሚወክለው። ግለሰባዊነት ለመታየት መኖሩ ያበቃና እውነተኛ ሆኖ ለመቆየት ይሆናል። ዓለም ህልውናዋ ይቀጥላል፣ ነገር ግን ውስጣዊ ህይወታችሁን በፍጹም አይቆጣጠርም። ሰዎች ተቀባይነትን ማሳደድ ሲያቆሙ ጥልቅ ከሆነው ዋጋችሁ ጋር ሃርመኒያችሁን ጠብቃችሁ ትራመዳላችሁ። ሌሎች እንዲቀበሏችሁ በጥድፊያ ውስጥ አትኖሩ። ወደ ውስጣችሁ የምታደርጉት ጉዞ ዝም ያለ ቀስ ያለ ነው። የበለጠ ወደ ተረጋጋና እውነተኛ ወደ ሆነ ህይወት ይመራችሁ። ለዓለም የተሻለ ሰው ለመሆን አትታገሉ። በዓለም ውስጥም እውነተኛ ማንነታችሁን አታጡም ማለት ነው። የዛሬውን መልእክት ያቀረብኩላችሁ ካርል ዩንግ ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።